ዛሬ ይዤላችሁ የመጣሁት ጥያቄ ዋው 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 የሚያስብል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ሰላም በያላችሁበት ሰላማችሁ ብዝት ይበልልኝ። እኔ ጋር ሁሉም ሰላም አልሐምዱሊላህ። እኔ ያለኝ ጥያቄ ያንቺን የኔን ያንተን ጥያቄ ነው። በተለይ በአረቡ ዓለም ላይ የምንኖርኛ ማለት ነው። ይህ ጥያቄ ምንድን ነው ብትሉ ለአብይ አህመድ ነው። አብይ አህመድ እባክህ እኛ ደከመን፣ ሰለቸን፣ አቃተን፣ እባክህ አንድ ነገር ተረዳ። እኛ ያልተረዳህን ነገር አለ። እኛ እዚህ ጋር እየጠቀምን ያለ ነው ለራሳችንና ለቤተሰቦቻችን ብቻ አይደለም፣ ለብዙ ሰው እየጠቀምን ያለ ነው እዚህ ጋር ማለት ነው። በእኛ ብዙ አይነት ስራ የፈጠረብንን የተቸገረ እየተረዳብንን አልሐምዱሊላህ። አፍያና ጤና ስላለን አልሐምዱሊላህ። ብናረገው ምንም ማለት አይደለም። ግን አንተ እኛ ላይ ታሪክ መስራት ትችላለህ አብይ አህመድ። እኛ ላይ አንተ ታሪክ መስራት ትችላለህ። እኛ የሰው ሀገር እያሰደደን ያለው ምንም ነገር አይደለም፣ የቤት ኪራይ ነው። አብዛኞቻችን የስደት እየዳረገን ያለው እኛ የቤት ኪራይ ነው። እና ይሄ የቤት ኪራይ እኛ ቤትም ስጠን አይደለም፣ በቃ ቤቱንም ስጠን አይደለም፣ ህጋዊ የሆነ ቦታ ስጠን አብይ አህመድ። አንተ ትችላለህ። ህጋዊ የሆነ ቦታ ሰጠህ አቅማችን ባካለለው መልክ በዚህ አክል ዲዛይን ሰርታችሁ ኑሩበት ብለህ ብትለን አቅማችን በፈቀደው አዲስ አበባን በማያበላሽ በማያቆሽሽ መልኩ ሰርተን የምንኖርበት ቦታ እባክህ አብይ አህመድ ይህንን ነገር እንደው ሲተን ከግንዛቤ አስገብተህ እንድትሰማ እንፈልጋለን። እኛ ለሀገርም ጠቃሚ ነን፣ ለቤተሰብም ጠቃሚ ነን፣ ለሁሉም ነገር ጠቃሚ ነን። አብይ አህመድ ይህንን ጥያቄ ተቀበለን። ይህን እስኪ ዞር አድርገህ ምን ላይ ናቸው ብለህ በእኛ ላይ ታሪክ ስራ፣ ታሪክ መስራት ትችላለህ። በእኛ ላይ ታሪክ መስራት አንተ በደንብ ትችላለህ። ይሁን ካልክ ማይሆን ነገር የለም ከአላህ በታች ማለት ነው። እና ይህንን ነገር እባክህ ዞር አድርገህ አዳምጠህ አውርደህ አውጥተህ አይተኸው እኛ ላይ ታሪክ ብትሰራ በጣም ደስ ይለናል። እኛ ደከመን፣ ሰለቸን፣ አቃተን፣ ወላሂ ደክሞናል። በቃ አልቻልንም፣ የሰው ሀገር አልቻልንም። በቃ የቤተሰብ ናፍቆት፣ የሀገር ናፍቆት፣ የልጆቻችን ናፍቆት አቃተን። ታቅማችን በላይ ሆነ። አብይ አህመድ ተረዳን፣ ተው ተረዳን። እኛ ያለነው በሰው ሀገር እረ ብስሚላ ወላሂ ያቅተናል። ሀገራችን ላይ ብንገባ ብዙ አይነት ስራ ፈጥረን መኖር የምንችል ሰዎች ነን እኛ። ብዙ አይነት በቃ ብዙ አይነት ነገር ፈጥረን በእጃችን መኖር የምንችል ሰው ምንም የስራ እድልን ይቸግረናል ብለን አንልም። ብዙ አይነት ሙያዎች እጃችን ላይ ያለ ሰርተን መለወጥና እኛም ተለውጠን ሌላውንም መለወጥ የምንችል ሰዎች ነን። እና እዚህ ሀገር ላይ ተንከራተትን። አሁን ይበቃናል። እባክህ ይሄ ነገር ተረዳ። እኛ ከዚህም ደክመን ሄደን ብንሰራት ዋጋ የለውም፣ ይፈርሳል፣ ህጋዊ አይደለም። ካርታው የ90 እንደዚህ ነው፣ በ90 በቃ ምንም ምናምነው ሰው ጠፋብን። ምናምነው ሰው ጠፋ። አምነን ይሄ ነገር ይሆናል ብለን ድፍረት አግኝተን የምንገባበት ነገር ራሱ ግራ ገባል። አብይ አህመድ እባክህ እኛ ታሪክ መስራት ትችላለህ። ዞር ብለህ እስኪ እነዚህ ልጆች እስኪ እነዚህ ሰዎች ብለህ እኛንም አንዳንድ አልሐምዱሊላህ አዲስ አበባ አምሮባታል፣ ተለውጣለች፣ በጣም ደስ ይለናል። በዚህ ሆናል አቤት ሀገራችን ሲያምር ስንል የምናገኘው እርካታ እኛ ራሳችን የምናውቀው በጣም ደስ ይለናል። ግን ለራሳችን ደግሞ ዞር አድርገን ስናየው ደግሞ ወይኔ የሚለው ነገር ቅስማችን ይሰብርብናል። እና አብይ አህመድ እባክህ ይህንን ነገር ተረዳህንና እስኪ እኛ ላይ ታሪክ ብትሰራ በጣም ደስ ይለናል። ይህንን መልእክት ሼር፣ ላይክ፣ ኮምፕሊስት፣ ሰብስክራይብ በማድረግ ማለት ነው አድርሱት። እኔ በደንብ አልሰራሁትም። በደንብ የሚሰሩ ልጆች አሉ። እነ ሀቢባ እነ ፎዚ ቢሰሩበት ይሄ ጥያቄያችን ይመለሳል ባይ ነኝ። እህቶች ይህንን ጥያቄ ያንቺን ጥያቄ የኔን ጥያቄ ነው፣ የኔ ብቻ አይደለም። ይህንን ነገር ሰብስክራይብ አድርጉት፣ ሼር አድርጉት፣ ላይክ አድርጉት፣ ይድረስ። ትልልቅ ሚዲያ ላይ የሚሰሩ ልጆች ይስሩት ብዬ ነው መልእክት የማስተላልፈው። ላይክ ሰብስክራይብ ሼር መደረጉ እንዳይረሳ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።